አሩት ያዕቆብን ወደ ሁለቱ ወንዞች ወደ አጎት ይሄዳል እና ሁሉን የሚችል አምላክ አለ በምትሄድበት ምድር ካንተ ጋር ዘርን ያብዛል። ያዕቆብ ያቺን በረከት ይዞ ሄደ። ስሙን ይዞ ከዛ ቤት አልወጣ። ሄዶና አንብቡ ሀብቱ ንብረቱ ግመሎቹ ፍየሎቹ ለኤሳው ነው የቀሩት። ግን አንድ የሚመጥ ነገር እጁ ላይ ሀብቶቹን ብሰጣል ምናልባት ኤሳው ተከትሎ በሰይፍ ይጨርሳቸው ነው። ምናልባት አውሬ ይበላቸው ይሆናል። ግን ዘመን የማይሽረው ያንተ ድካም እንኳን የማይሽረው ለዚህ እኮ ነው እግዚአብሔር እኔ አለ ዳዊትን እንዳልዋሸው አለ አንድ ጊዜ በፍጹምነት በቅድስና ማልኩኝ አለ። ያላቸው ሰዎች ሲያጡ አይተናል። ሚሊዮነር የተባሉ ሰዎች በአንድ ጊዜ ድሃ ሲሆኑ አይተናል። ንብረታቸው ሲወድም አይተናል። ቃል ያላቸው ሰዎች ግን እግዚአብሔር ያወራቸው ሰዎች ግን እግዚአብሔር የባረካቸው ሰዎች ግን ምድርን ወርሰዋል። ማለወጥ ኪዳን ማይሻ ለዚህ ነው ወደቁ ሲባል የምንነሳው። ለዚህ ነው ጠፉ ሲባል የምናሳራው። ጴንጤ ወድቆ ካገኘ አትመን መቼ እንደሚነሳ አትመን። ይነሳል። ኪዳን ነው፣ ቃል አለበት። ያዕቆብ እምንሰጥ ግማሽ ሀብታችን አይደለም እሱ ይሰሙ እግዚአብሔር ከዜሮ ሊያስጀምር እንደሚችል ታውቃለህ። ከዜሮ አስነስቶ እግዚአብሔር ከማይነስ አስጀምሮ እግዚአብሔር ጣራ ያስነካል። ቃል ይኑር እንጂ የትንቢት ቃል ይኑር እንጂ እግዚአብሔር ያወራ ነገር ይኑር እንጂ እግዚአብሔር አብሮ ይኑር እንጂ እነንትና እኮ ቀደሙ ስትል እነንትና እኮ አልፎ ሄዱ ስትል እግዚአብሔር ከዜሮ አስጀምሮ ላይ ያደርሳል።